የእህታችን ቤት እንግዲህ የቀረው የግቢው በር ነበር። በሩም ተገጠመ። ውስጡ ቤቱ የፊኒሽንግ ስራዎች እንግዲህ ልቅም ብለው ተጠናቀዋል። በሩም ደግሞ እነሆ ዛሬ በዚህ መንገድ ሙሉ ለሙሉ በሩም ተገጥሟል ማለት ነው። ይሄ ቤት እንግዲህ እያንዳንዱ የውስጡን ስራዎችን የማሳያቸው ነው የሚሆነው። እንዲሁም ደግሞ በር ማሰራት ለምታስቡም አሪፍ የሆነ መረጃ የማካፈላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ በር ማሰራት ላሰባችሁ ለግቢያችሁ የአጥር ካሳጠራችሁ በኋላ እንደዚህ በሮችን ማስገጠም ስታስቡ ስንት ብር ያስፈልጋችኋል? እንግዲህ እንደ ሳይዙ ነው የሚሆነው፣ እንደ ስፋቱ ማለት ነው። የአንዲት እህታችን እንግዲህ ሙሉ የቤቷን ግቢ ሙሉ ከውስጥ እስከ ውጭ ድረስ ያለውን ስራዎች ሰርተን እንግዲህ በር ይቀር ነበር። እነሆ ደግሞ በሩም ዛሬ በዚህ መንገድ ተሰርቷል ማለት ነው። ስለዚህ ለዚህ በርስ ስንት ብር ፈጀ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሄደው ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እዚህ ቤት ላይ እንግዲህ ሰርቪስ አለ፣ ትልቅ ቤት አለ። የውስጡ ፕላስቲክ ኮርኒስ፣ ጂፕሰም ኮርኒስ እስከ ቀለም ሙሉ ፊኒሽንግ ሰርተነዋል። እንዲሁም ግቢውን ዙሪያውን በአጥር በቆርቆሮ ታጥሯል ማለት ነው። ከዛ በተጨማሪ የቀረው በር ነበር። በሩም እንግዲህ የግቢው በሩ በምታዩት መልኩ በዚህ መልኩ ተሰርቷል። ስፋቱ እንግዲህ 2 ሜትር ነው። ኮለንም አለው እንደምትመለከቱት። ኮሎንም ተሰርቶ እንግዲህ በስርዓት በዚህ መንገድ እንግዲህ በሩም ተሰርቶ አልቋል ማለት ነው። ይህ በር እንግዲህ ስንት ተሰራ ወደሚለው ወደ ገድለው ግባ እያላችሁ ይሆናል። እንግዲህ እኔም ልነግራችሁ ነው እንግዲህ ይህን ቪዲዮ የሰራው። ስለዚህ ተረጋጉ ማለት ነው። ውድ ተመልካቾች ምንድነው የብረቶቹ እንግዲህ ደረጃ አንድ በሆነ ብረት የተሰራ የሆነ በር ነው ማለት ነው። የዚህ በር ዋጋ 2 ሜትር ስፋቱ ማለት ነው። በዚህ አይነት የምታሰሩ ከሆነ 43,000 ብር የሚያስፈልጋችሁ ይሆናል። ምናልባት እንግዲህ የብረቱ ሁኔታ ሊለያይ ይችላል። ከዚህ በታች ቀነስ የሚያደርግ 1,000 2,000 ብረቶችን በጥንቃቄ ቆማችሁ ማሰራት ይኖርባችኋል። ወይንም የሚያሰራላችሁ ሰው የሚታመን ሰው ላይ ማሰራት ይኖርበታል ማለት ነው። ስለዚህ ውድ ተመልካቾች ይህ ብረቱ እንግዲህ ቆንጆ በሚባል ብረት የተሰራ የሆነ በር ነው ማለት ነው። ስለዚህ እንደ ቤታችሁ ወይም እንደ በራችሁ ስፋት ነው እንግዲህ የሚሆነው። 3 ሜትር አለ፣ 250 አለ፣ 280 ሊሆን ይችላል፣ 2 ሜትር ከዛም በታች ሊያንስ ይችላል። ዋጋውም የሚታወቀው የስፋቱ ከታወቀ በኋላ ነው ዋጋውም የሚታወቀው ማለት ነው። ይህንን ይመስላል እንግዲህ በሩም እንግዲህ በዚህ መንገድ ተጠናቋል። ውስጡም ግቢው በዚህ መንገድ ሊሾ ተደርጓል፣ ዙሪያውን ጭምር ማለት ነው። እስኪ የውስጡን ሁኔታ ደግሞ ቤቱን ላሳያችሁ። እዚህ መንገድ እንግዲህ ሙሉ ለሙሉ ቤቱ ተጠናቋል። የውጭም እንግዲህ ቀለሙ ተቀባብቷል። በረንዳውም እንደምታዩት ፕላስቲክ ኮርኒስ ነው። ይህ ቤት እንግዲህ ከአምፖል ውጭ ምንም የቀረው ስራ የለም። ወደ ውስጥ ስንገባ እንግዲህ ሳሎኑ ላይ እንጀምራለን። ቢስሚላ። ሳሎኑ ላይ እንግዲህ የተሰራው ፕላስቲክ ኮርኒስ ይህንን ይመስላል። ማሻአላ ተባረከላ። እስኪ ሰርቪስም አለው በጀርባ ሰርቪሱ ሙሉ አልቋል። እንግዲህ እዚህ ቤት ላይ የተሰሩ ሙሉ ስራዎችን እንግዲህ የምናየው ነው የሚሆነው። ግድግዳውም እንግዲህ ይሄን ይመስላል። በዚህ መልኩ እንግዲህ ተቀባብቷል ማለት ነው። ስለዚህ ያው የአምፖል ስራዎች ናቸው እዚህ ቤት ላይ የሚቀሩት። ይሄን ይመስላል። ይህን ቤት እንግዲህ ቪዲዮ ሰራላችሁ ታስታውሱ ከሆነ ይሄ መስተዋት ፍሬንቹ ማለት ነው ተቆርጦ ነው እንግዲህ የተሰራው ማለት ነው። በጣም አጭር ነበር፣ ጠባብ ነበረች። አንድ ተከፋች ብቻ ነበረች በሯ። እንደዚህ በሚያምር ሁኔታ ፍሬንች ተሰርቶለት እንግዲህ በዚህ መንገድ አልቋል ማለት ነው። የመጋረጃ ብረቶች እንደምታዩት ተሰርተዋል። እዚህ ጋር እንግዲህ ኮሎኑም እንደምታዩት በዚህ መንገድ ተሰርቷል። ግድግዳዋ እዚች አካባቢ ላይ ማለት በሯ እዚች አካባቢ ላይ ነበረች። ይችን ተደፍና ነው እንግዲህ በዚህ መንገድ ግድግዳ የተሰራላት አሁን ማለት ነው። ይህን ይመስላል እንግዲህ ሳሎን ላይ ያለው ሁኔታ። እንዴት ሳያችሁት ዲዛይኑንም የግድግዳ ቀለሞችንም ያያችሁ የቱርክ ቫርኒሹ ሳይቀር ተቀብጧል። ይህ ግድግዳ እንግዲህ ቢቆሽሽ ምን ቢል መጸዳት ይችላል። ያ ማለት መታጠብ የሚችል የሆነ ግድግዳ ነው ማለት ነው። እንደምታዩት ያንጸባርቃል ምናምን። ያው በካሜራው ላይ አይለይም እንጂ ፓውደሩ ምናምን ይሄ ይታይ ነበር። ለማንኛውም እንግዲህ ቤቱ ይህንን ይመስላል።
እዚህ ጋር ስንመጣ ደግሞ መቃንም እዚህ ጋር እንደምታዩት ለሁለቱም መኝታ ክፍል መቃኖች ተገጥመዋል። እነዚህ እንዲሁም እነዚህ መስታወቶች የምታዩት ተገጥመዋል። እንግዲህ ታምራት አበሩ ያው በዚህ ልክ ሆኖ የሚሰራ ነው የሚሆነው። በመቀጠል እነዚህ መስታወት ብዙ ጊዜ ሲገጠም ወደ ውስጥ የሚያሳይ ይመስላችኋል። ነገር ግን የምትገጥሙት የመስታወት አይነት ይወስነዋል ማለት ነው። ይህ መስታወት እንግዲህ ወደ ውስጥ ማያሳይ ወደ ውጭ ማያሳይ ማለት ነው። በሁለቱም በኩል ወደ የትኛው አቅጣጫ ማሳየት አይችልም ማለት ነው። ይህን ይመስላል እንግዲህ ኮሊደሯ ይህን ትመስላለች ማለት ነው። ወደ መኝታ ክፍል ስንገባ ደግሞ መኝታ ክፍል ላይ እንግዲህ ይሄ ዲዛይን ነው የተሰራው። ይሄን ይመስላል እንደታያችሁት። ውድ ተመልካቾች እንግዲህ ቤቱ ሙሉ ግድግዳ ቀለሙ ተመሳሳይ የሆነ ቀለም ነው የተቀባው ማለት ነው። ይህን ይመስላል። ወደ ሶስተኛዋ ክፍል ስንገባ ደግሞ ፕላስቲክ ተሰርታለች። ይህን ይመስላል። መጋረጃ በሮቹ እንግዲህ ያያቸው ሙሉ ተቀባብረዋል ማለት ነው። ስለዚህ ማብሪያና ማጥፊያ ሶኬት አምፖል ብቻ ነው እዚህ ቤት ላይ አሁን የሚቀረው እንጂ ሙሉ አልቋል። ለማንኛውም እንግዲህ የውስጥ ሁኔታ ይህንን ይመስላል። ሰርቪሱን ደግሞ ወደ ውጭ ላይ እንመልከት። ውድ ተመልካቾች እንግዲህ ሰርቪሱ ጋር ስንመጣ ያው በዚህ ሁኔታ የተሰራ የሆነ ሰርቪስ ነው። ፕላስቲክ ተሰርቷል እዚህ ጋር በረንዳው ማለት ነው። ወደ ውስጥም ገባ ብለን ውስጡን እንየው። ሰርቪስ ላይ ስንመጣ ደግሞ እዚህ ጋር እዚህ ዲዛይን ፕላስቲክ ተሰርቷል። ይህን ይመስላል። ያው እነዚህ አምፖሎች እንግዲህ ከስራው ጋር ከተሰራው ስራ ጋር አይመጥኑም። ነገር ግን ጊዜውን ጠብቀው ያው መቀየር ስለሚችሉ እንጂ ሻዶ ጭምር አለው። እንግዲህ ይሄ ቤት እንደምትመለከቱት ይህን ይመስላል። ወደ ሁለተኛው ክፍል ስንገባ ደግሞ ሁለተኛው ክፍል ደግሞ ይህንን ይመስላል። ያው እዚህ ጋር ለሙጥ ነው የተሰራው። እዛች ጋር እንደምትመለከቷት ያቺ ደግሞ ምንድነች ወደ ላይ የመብራት ዝርጋታዎች ቢበላሹ በዛ በኩል ተሄዶ ነው እንግዲህ የሚሰራ የሚሆነው ማለት ነው። እና ይህንን ይመስላል። ያው እዚህ ጋር ሌላ አንድ ክፍል ነበር። ቤቱ ክላሱ ስለተከራየ ያው ቁልፍ ነው ማለት ነው። ላሳያችሁ አልቻልኩም። ሌላው አራተኛዋ ክፍል ደግሞ የኪችን ቦታ ነች። ያው ለጊዜው ለኪራይ አገልግሎት ነገር ትውላለች። ይህም እንግዲህ ሙሉ በፕላስቲክ ተሰርቶ በዚህ መንገድ አልቋል ማለት ነው። ቤቱ እንግዲህ ይህንን ይመስላል። በሰላም ሀገሯ ገብታ በሰላም የምትኖርበት ቤት ያድርግላት ማለት ነው። ይህን ይመስላል እንግዲህ በስደት ዓለም የምትገኙት ወንድሞች አላህ ያግዛችሁ፣ አላህ ያበርታችሁ። እንደተሰጣችሁ ደግሞ ሀገራችሁን በሰላም ገብታችሁ በደስታ የምትኖሩበት ያደርግላችሁ፣ ሀሳባችሁን ያሳካላችሁ ማለት ነው። ሁላችሁም ኢንሻአላህ ገና ወደዚህ ጣጣ ላልገባችሁም አላህ ነገራቶችን ያገራላችሁ፣ አላህ ያበርታችሁ። ተስፋ እንዳትቆርጡ። ያልቃል። ሁሉም ነገር በሂደት ነው የሚሆነው። አንድ ጊዜ የሚጠናቀቅ ነገር የለም እና አላህ ያበርታችሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።